ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ተመልካቾቻችን ዜናዊ ሚዲያ አጫጭር መረጃዎችን በየጊዜው እየተከታተለ ወደ እናንተ የሚያደርስ ሚዲያ ነው። ሁላችሁም ሼር፣ ፎሎ በማድረግ ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር አገረ ስብከት በቡራዩ ገፈርሳ ጉጄ መልካኖኖ ክፍላተ ከተማ በጀሞ ቅድስት አርሴማ አባ ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት ቤተክርስቲያን ከ6 በላይ የሆኑ ኢአማንያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጨምረው ተከታይ መሆናቸው ለማወቅ ተችሏል። በዚህ በመጋቢት ወር ብቻ በጀሞ ቅድስት አርሴማ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጨመሩ ሰዎች ከ49 የበለጡ መሆኑንም ለማወቅ ተችሏል። በዚህ ቤተክርስቲያን ታላላቅ መንፈሳዊ አገልግሎቶች እየተሰጡ ሲሆን በርካታ ሰዎችም ወደዚህ ቤተክርስቲያን እየመጡ የሥላሴ ልጅነት እየተቀበሉ ነው ሲሉ መጋቤ ሃይማኖት ቀሲስ ለሜሳ የካቴድራሉ አስተዳዳሪ ተናገሩ። የተለያዩ ሶሻል ሚዲያዎች ላይ እየተዘዋወሩ የሚገኙ ዝማሬዎች ሲሆኑ በርካታ ሰዎችም በዚህ ዝማሬ ተባርከናል፣ ደስ የሚል ዝማሬና ደግሞም ወጣቱን የሚያነሳሳ የቋንቋ አገልግሎት የሚያበረታታ ዝማሬ ነው ሲሉ ተናግረዋል። እንደሚከተለውም ይቀርባል። ብፁዕ አባታችን አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር አገረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ እንዲሁም በኦሮሚያ ክልላዊ መንግስት የሃይማኖቶች ተቋም ዋና ሰብሳቢ መጋቢት 1 2017 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር አገረ ስብከት ስር ባሉት ገዳማትና አድባራት መንፈሳዊ ጉዞ አደረጉ። የጽርሐ ጽዮን ዘተዋሕዶ ሐዋርያት አንድነት ኑሮ ማህበር በቅድስት ሥላሴ ዩኒቨርሲቲ አዳራሽ ለ4 ወራት በበጋ ስልጠና ያሰለጠናቸውን ደቀ መዛሙርት አስመረቀ። መጋቢት 21 2017 ዓመተ ምህረት የእንድ ማላካራ ኦርቶዶክስ ፓትርያርክ ወደ ለንደን አማኑኤል ቤተክርስቲያን ሲያቀኑ ከባድ አቀባበል ተደረገ። እንደሚታወቀው በአገራችን በተለያዩ ቦታዎች ሐሰተኞች ነቢያት ተንሰራፈው የሚገኙ ሲሆን በአንድም በሌላም ማህበረሰቡን እየዘረፉና የሐሰት ትርክት እየተናገሩ አብዛኛውን ሰው ከቄውና ከቤተሰቡ እንዲሁም ደግሞ ከኑሮው አፈናቅሏል ሲሉ በተለያዩ ሶሻል ሚዲያ ላይ የሚታወቁ ሰዎች ሀሳባቸውን እየገለጡ ይገኛሉ። ከዚሁ ጋር ተያይዞ ሐሰተኞች ነቢያት ጥበቃና እንዲሁም ደግሞ የመንግስት ከለላ ሊደረግላቸው አይገባም ሲል የወንጌላውያን ህብረት አስታወቀ። ለሰዓቱ ያዝናቸው አጫጭር ዜናዎች ነበሩ። አጫጭር ዜናዎችን በጊዜውና በሰዓቱ እየተከታተልን ወደ እናንተ የምናቀርብ ይሆናል። እናንተም ይህንን ፕሮግራማችንን ሼር፣ ላይክ፣ ፎሎው በማድረግ ከኛ ጋር ትሆኑ ዘንድ ተጋብዛችኋል።